የትዳር ነገር አያሳስባቸው ትተው እድሜያቸው ሲገፋ ነው የሚያሳስባቸው። መውለድ የማይችሉበት ደረጃ ላይ ሲደርሱ ሁሉ ነገር ኖሯቸው ሀብታም ሆነው ሁሉ ነገር ኖሯቸው እድሜያቸው ከገፋ በኋላ ልጁ ቢሲላቸው ያኔ ምነው በወጣትነቴ አግብቼ አትሊስት አንድ ልጅ ወልጄ ቢሆን ኖሮ ብለው ያስቡ ነበር። በእርግጥ ሁሉም ሰው ፍላጎቱ ይለያያል። አንዳንድ ሰው ትዳር፣ ልጅ ይፈልጋል። አንዳንድ ሰው ሀብት፣ እውቅና፣ ዝና፣ የተለያዩ ነገሮችን ይፈልጋል። እንደ ሰው ምርጫ ነው። እነሱም በምርጫቸው ትክክል ሊሆኑ ይችላሉ። ግን በህገወጥ ላይፍ ነው የሚተዳደሩት። አሁን ሳውዲ እኮ ሰልጥናለች ማሪ፣ ሁሉ ነገር። ሴት ልጅ መኪና መንዳት ተፈቀደ። ሴት ልጅ ውስጥ ህገወጥ ላይፍ የሚባል ነገር ምንድን ነው? መኪና ተፈቀደላቸው። ብዙ ነገር ሴት ልጅ ውጭ መስራት ተፈቀደ። በፊት አይፈቀድም ነበር አይደለ? ምን በፊት ሳውዲ ሴት ልጅ ውጭ ተቀጥራ መስራት አይፈቀድም ነበር። አሁን ተፈቀደ። አረ የትም ሄደሽ ተቀጠሪ። አሁንማ ብቻ ተማሪ እንግሊዘኛ ቻይ። ዜጋም ሆንሽም ዜጋም አልሆንሽም ውጭ ተቀጥረሽ መስራት ትችያለሽ። ሴት ልጅ እንደ በፊቱ ሰው ቤት ብቻ ለምትሰራው ምን ነው ሀቡዬ? ሱቅ እየከፈትን ኖ አይደለም። ኖ ሱቅማ እሱማ በራስሽ ገንዘብ ነው የከፈትሽው ተቀጥሮ ለመስራት። እነዚህ ብራንዶች ጋር ውድ ብራንዶች አሉ አይደል? ኢንተርናሽናል ብራንዶች እነ ጉቺ፣ ፕራዳ፣ ቻናል፣ ቦርሳ፣ ሽቶ፣ ውድ ዓለም አቀፍ ብራንዶች እዛ ቦታ ላይ ሴቶች አይቀጠሩም ነበር። አሁን እዛ ቦታ ላይ ሴቶች መቀጠር ጀመሩ። እንግሊዝኛ ከቻለች፣ ኮምፒውተር ከቻለች፣ ኢንተርቪው ተደርጋ ካለፈች፣ ምንም ይሁን ዜግነቷ ብቁ ከሆነች ትቀጠራለች እዛ ቦታ ላይ አይደል? አዎ አሁን በቃ አልኩሽ እኮ እናቶች አሁን ልጆቻቸውን ከአረበኛ የበለጠ እንግሊዝኛ ነው የሚያስተምሩት። ደግሞ ሆኗል። ልጆቻቸው በጣም ነው እንግሊዝኛ የሚችሉት አሁን ማለት ነው። በጣም እንደ በፊቱ አይደለም። በፊት እኮ በአረበኛ ትምህርት ነው የሚማሩት። እንግሊዝኛው ከቆየ በኋላ ነው። እሱም በደንብ አይችሉም። አብረን ከነሱ ጋር ደነቆርን እኛ። አሁን ግን መሻላ የ5 የ6 ዓመት ልጅ ይጀምራል መማር። እናቶችም ደግሞ በጣም ነቅተዋል። በትምህርት አምነዋል። ትምህርት ምን ላይ ይህን አጋጣሚ ነበር ሲጠብቁት የነበረው። አየሽ ሸሪያውን የያዛቸው ባህሉን የያዛቸው እንጂ በጣም መሰልጠንን፣ መማርን፣ መስራትን ይፈልጉ ነበረ። ግን ባህል ነው የያዛቸው። አየሽ ገና እንትን ከማለቱ እድሉን እየተጠቀሙበት ነው። ገና ነፃነቱ ከመምጣቱ እድሉን እየተጠቀሙበት ነው። በጣም አሪፍ ነው። እንደዛ ከሆነ ሳውዲ ወደፊት ከዱባይ የባሰች ነው የምትሆነው። እድሜ ይስጠን እንጂ ታያታለች ሳውዲ አረቢያ አሁን እየተሰራ ያለው ነገር መሻላ ተባረካለ። እድሜ ሰጥቶን እኔ እንጂ ያላየነውን በዚህ ሁሉ አመታት ያላየነውን በቅርብ ቀን ሳውዲ አረቢያ ተተኩሳ እናያታለን። ስራ ራሱ የጠፋበት ኬዙ አገራቸው ላይ በአገራቸው ህዝብ ላይ እየሰሩ ስለሆነ ነው። ምንድን ተቀሽ እኔ እንደውም አበሻ ለምንድን ነው እንዳለ ዱባይ ላይ የታጎረው? ለምንድን ነው እንዳለ የአበሻ ቢዝነስ ዱባይ ላይ ያለው? ለምን ሰው ወደ ሳውዲ ሄዶ ቢዝነስ አይከፍትም እያልኩ አሰቤ ቅድም እያማከርኳቸው ነበር። እኔ እንደውም ቢዝነስ ሳውዲ ሂጄ ለመክፈት እያሰብኩ ነው፣ ምን ይመስላችኋል ምናምን ስላቸው ሀበሻው ነፃነት የለውም። ሬስቶራንት እዛ ሄደሽ ብትከፍቺ መጥቶ አይበላልሽም። ለምን? መኖሪያ ፈቃድ ስለሌለው ሲሉኝ፣ አሁን እኮ የምህረት አዋጅ ወጥቶ አብዛኛው ሰው እያሰራ ነው አይደል? አዎ እያሰሩ ነው። መጨረሻ ላይ ደህዩ ስራ የለም እንጂ በጣም ብዙ ሰው እያሰራ ነው። ሁሉም ሀበሻ ህጋዊ ቢሆን ይኸውልሽ ከዓለማችን ብዙ ኢትዮጵያዊ ያለባት የመጀመሪያው ሀገር ሳውዲ ናት። ጎግል ላይ ገብተሽ ብዙ ኢትዮጵያዊ ስደተኛ ያለባት ሀገር ብለሽ ሰርች ብታደርጊ አንደኛ ሳውዲ ናት፣ ሁለተኛ አሜሪካ ናት በኢትዮጵያዊ ብዛት። ስለዚህ ሰው እንዳለ ዱባይ ላይ ነው። የሀበሻ ሬስቶራንት ብዛት፣ የሀበሻ ልብስ ብዛት እንዳለ ሀበሻ ቢዝነስ የባልትና ብዛት እንዳለ ያለው የት ነው? ዩናይትድ አረብ ኤምሬት ላይ ነው። እና ሰው ሀበሻው ቢባንንና ሳውዲ ላይ ቢዝነስ የለም። በጣም ብዙ ህዝብ አለ፣ ግን ቢዝነስ የለም። ሳውዲ ላይ ነው ቢዝነስ መክፈት፣ እንደዚህ ሀበሻ ሬስቶራንት፣ የሀበሻ ሱፐርማርኬት፣ የሀበሻ ባልትና ቤት፣ የባህል አልባሳት። አሁን የባህል አልባሳት የለም ሳውዲ ላይ። እንደዚህ አይነት ነገር ክፈቱ ቢዝነስ፣ ሳውዲ ላይ ክፈቱ ቢዝነስ። የለም ያዋጣል በጣም አልተበላባትም። በቢዝነስ ደረጃ ሳውዲ ብዙ ህዝብ ነው ያለው። ዝም ብላችሁ ሰው ቤት ብቻ መስራት እድሜ ልካችሁን።
አንቺ አትከፍቺም ወይ ሀቡዬ? ማሪ ወሎ እኔ ካፒታሉ የለኝማ። ይሄው እኔ በጣም ስማርት ነኝ። አይዲያ ሰጧችሁ በነፃ። ሌላ ሰው ቢሆን ይሄንን አይዲያ አስከፍሎ ነው የሚሰጣችሁ። እኔ በነፃ ሰጧችሁ፣ ውሰዱና ተጠቀሙበት። እኔ ካፒታሉ ገንዘቡ የለኝም እንጂ ቢኖረኝ እኔ ሳውዲ ሄጄ ከነ ቤተሰቤ